ሃይ ጋይስ እንዴት ናችሁ? ዛሬ በተመለከተ መከልከሉን ሰምታችኋል መቼ እና እሱን በተመለከተ አንዳንድ ነገሮች እንባባል ብዬ ነው የመጣሁት። እና ያው ፌስታል መከልከሉን ታውቃላችሁ። ፌስታል ብቻ አይደለም፣ ኢትዮጵያ የአረንጓዴው አሻራ በሚል ሙቭመንት ብዙ ዛፎች እየተተከለ እንደሆነ፣ የነዳጅ መኪኖች ዲስከሬጅ እየተደረጉ በኢቪ እንዲተካ ኤሌክትሪክ ካር ኤሌክትሪክ መኪና እንዲተካ እየተደረገ እንደሆነ፣ ከእንደገና ቆሻሻ ማቃጠል አትችሉም፣ ብቻ ለአየር ንብረት አሁን ደግሞ ኮፕ ሰርቲቱ ነው ምናምን ልናዘጋጅ ነው እና እነሱን ኢትዮጵያ እንደዚህ አይነት ግሪን ሙቭመንት ውስጥ እንዴት ገባች? የኔ መላምት ለማውራት ነው የመጣሁት። እኔ የሚመስለኝ ካርበን እንደሚሸጥ ታውቃላችሁ። ካርበን ፕሪንት መሸጥ ይችላል አንድ ሀገር። አሁን ለምሳሌ ዴቨሎፕድ ካንትሪዎች አሉ ወይንም ካምፓኒዎች አሉ በዩኤን ፓሪስ አግሪመንት ካልተሳሳት አርቲክል 5 or 6 ላይ የተተመነላቸው እያንዳንዱ አገራቶች ካምፓኒዎች የተተመነላቸው ኬፕ አለ፣ ላይክ ጣር አለ። ካርበን ኢሚሽን ካርበን ዳይኦክሳይድ ማውጣት የሚችሉት ፕሮዲውስ ማድረግ የሚችሉት ካርበን መጠን አለ። እሱን የካርበን መጠን ካለፉ ግን ሄደው ሌላ ካርበን ክሬዲት መግዛት ይችላል ከሌላ ሀገራቶች፣ ኦፍሴት እንዲያደርግላቸው እንዲያጣፋላቸው ማለት ነው። ስለዚህ የሄዱ ከሌላ ሀገራቶች ከአፍሪካ ሀገራቶች ይገዛሉ። ብዙ አፍሪካ ሀገራቶች እየሸጡ ነው። ባይ ቮለንታሪ ካርበን ማርኬት ቡሚንግ ኢን ቢሊየንስ ነው ማርኬቱ። እና አም ቲንኪንግ ኢትዮጵያ ወይ እንደዚህ ካርበን ሽያጭ ውስጥ መግባት ፈልጋለች፣ ወይ ኦልሬዲ ገብተናል። ምንም አይነት እንትን ስላላገኘው ነው ጽሁፍ አርቲክል ምናምን አጣኝ እና ወይ ገብተናል ወይ ልንገባ እያሰብን ነው፣ እያኮበኮብን ነው። ብቻ አላማው ምን መሰላችሁ? ይሸጣሉ እነዚህ ሀገራቶች ብያችኋለሁ። እና የሚያናደው እንደሆነ ንገራችሁ፣ አፍሪካን ካያችሁ አፍሪካ ዲድ ናት ኮንትሪቢዩት ለምንድነው አየር መበከል ለአሁን አለሚቱ አለችበት የተባለውን አየር ንብረት መበላሸት አፍሪካ ምንም አይነት ኦልሞስት ምንም አይነት ኮንትሪቢዩሽን የላትም። ትዝ ካላችሁ የቀድሞ ጠቅላይ ሚኒስቴራችን መለስ ዜናዊ እንደዛ ሲሉ ነበር። እናንተ ሰርታችሁ ስጨርሱ፣ እናንተ እድገታችሁን ስጨርሱ ካርበን ኢሚሽን ምናምን የሚል ፈሊጥ ይዛችሁ መጣችሁ አይነት ነገር ንግግር የሆነ ወርልድ ፎረም ላይ ይሁን ሳምቲንግ። በቃ አፍሪካ ምንም አይነት ኮንትሪቢዩት ያደረገችው ነገር ካያችሁ ነምበሩን ራሱ ብታዩ ሌዛን 4% ነው የኛ ኮንትሪቢዩሽን፣ ሌዛን 4%። አም ቴሊንግ ዩ። አሁን ለምሳሌ ቻይና ወደ ካርቦን ዳይኦክሳይድ ኢሚሽኗን ካያችሁ 11 ነጥብ ምናምን ቢሊየን ኢን 1 year አይ ቲንክ ቢሊየን የሚታረጋለች፣ ያው ብዙ ኢንዱስትሪዎች ስላሏት። ከዛስ አፍሪካ ሆል አፍሪካ አንድ ላይ ወደ 1.4 ቢሊየን ነው ኢሚሽናችን፣ ካርበን ኢሚሽን። ኢማጅን በጣም ትንሽ ኢሚሽን ነው። እነሱ አድገው ሲጨርሱ እኛ እንዳናድግ ላይክ መሰላሉን መውሰድ እዚህ ላይክ እነሱ ሄዱበትን መሰላል ያለ ካርበን ኢሚሽን ማደጋችሁም ያለ ኢንዱስትሪያላይዜሽን ማደግ አይችልም አንድ ሀገር። አሁንም ቢሆን መንገድ ነው የሰጧቸው። ዩ ኖ ሚን ላይክ እነሱ አቁሙ ሳይሆን ሄዳችሁ ሌላ ካርበን ክሬዲት ግዙ። ፕሮሰሱ ካርበን ክሬዲታቸውን ለመጨመር እነዚህ የአፍሪካ ሀገራቶች ብዙ ዛፎች ይተክላሉ። ከዛ ወጪ ቆጣቢ የሆኑ ስቶቮችን፣ ነዳጅ ቆጣቢ ምንድን ነው የሚባለው ካርበን ዳይኦክሳይድ ኢሚሽንን የሚቆጣጠር ማን ነው? ኢሚሽንን የሚያሳንስ ስቶቮችን መጠቀም። ሌላስ እንደዚህ ላስቲክ ምናምን ፌስታል ምናምን ማስወገድ ምናምን እንደዚህ እንዲያደርጉ ያደርጉና አገራቸው ላይ ከዛ የሆነ የዩኤን እንትን አለ፣ የዩኤን ገምጋሚ አሏ፣ ይመጣሉ፣ ያያሉ። ይሄን ያክል ካርበን ኢሚሽንን ይቀንሳል ይሄ ነገር፣ ስለዚህ ይሄ ነው ካርበን ክሬዲታችሁ ተብሎ ሰርተፊኬት ይሰጣቸዋል። ያን ሰርተፊኬት ነው ማለት ነው የሚሸጡት ለካምፓኒዎች ምናምን ይሸጡታል ካርበን ክሬዲት። እና እሺ ይሸጥ እንኳን ብላችሁ ብታስቡ ማለት ነው በማርኬት ቫሊዩ አይደለም እየተሸጠ ያለው። አምና ኢቭን ኪዲንግ እነሱ one ton of carbon emission አንድ ካለፉ በ100 or 200 ነው የሚቀጡት። እኛ ግን የምንሸጠው አፍሪካውያን እየሸጡት ያሉት
ስንት ነው? በ1 ቶን 1 ቶን ኦፍ ካርበን $1 ነው እየተሸጠ ያለው $1 or $2። ከዛ ደግሞ ኢትዮጵያ ሜቢ ኢትዮጵያ እዚህ ማርኬት ውስጥ መግባት ፈልጋለች ብዬ ያሰብኩት ኦር ገብታለች ብዬ ያሰብኩት አንድ ምን እንደሆነ ታውቃላችሁ? ዩኤኢ ጋር ያለንን ምንድን ነው ወዳጅነት ታውቃላችሁ፣ ደሜት እንደምንፋቀር እና ነምበር 1 ደላላ ናቸው እንትኖች የዩኤን ፈርም አላ ነምበር 1 ደላላ አዝን ደላላ ዴቨሎፕድ ካንትሪ ካርበን ክሬዲት መግዛት የሚፈልግና እኛ መሸጥ የሚፈልገውን ያገናኛሉ እነዚህ ደላሎች። ከዛ ደላሎቹ 70% ይወስዳሉ። ኢን ዲስ ኬዝ ብሉ ካርበን የሚባል አለ። የዱባይ ፈርም ነው፣ በነ አልመክቱም የሚተዳደር ነው፣ የነሱ ካምፓኒ ነው። ስለዚህ ሞስት ላይክሊ እኛንም በቃ እነዚህ ደላሎች አግኝተውናል፣ እኛ እየሸጥን ነው ብዬ ማሰብ ጀመርኩኝ ማለት ነው። ሶ ታትስ ማይ መላምት። ምን ያደርጋሉ እነዚህ ደላሎች? ይመጣሉ የአፍሪካ ሀገራቶችን እንደዚህ ይሄን ያክል መሬት ይወስዱና ያንን መሬት ዛፍ ይተክሉበታል ማለት። ዛፍ ብቻ አይደለም፣ ማንግሩቭ ነው ማንግሩቭ ሳምቲንግ የሆነ ፕላንት አለ በደንብ ካርቦን ዳይኦክሳይድ እንትን ከአየር ማስወጣት ይችላል ተብሎ ይታመናል። እና እሱን ይተክላሉ፣ ከዛ እሱን ይሸጡታል ማለት ነው። ገባችሁ? እሱን ለሚገዛ ሰው ይሸጡታል። አሁን ለምሳሌ ብሉ ካርበን ዚምባብዌ ውስጥ ሄዱ ወደ 2 ሚሊዮን ሄክታር የሚሆን መሬት ገዝተው ወደ 20% ኦፍ የዚምባብዌ መሬት ማለት ነው ገዝተው አልምተው እየሸጡ ነው ያሉት። አሁን ላይ 70%ቱ ለራሳቸው ብሉ ካርበን የዱባዩ ካምፓኒ ወስደዋል። 30% ለገቨርንመንቱ ይሰጣል። ገቨርንመንቱ ደግሞ ለኮሚዩኒቲ መስጠት ከፈለገ ለኮሚዩኒቲው ወይ ሌላ ኢንፍራስትራክቸር ውስጥ ማድረግ ከፈለገ ያደርጋሉ ማለት ነው። እና ዳትስ ደላሎቹ በዛ መንገድ ነው የሚሰሩ። ሲንስ ዊ አር ፍሬንድስ ዊዝ ዩኤኢ አይ ቲንክ እኛ እየሸጥን ነው ብዬ አስባለሁ። እና ለዛም ነው ላስቲክ ፌስታል እንደዚህ ምናምኖች እየተከለከልን ያለ ነው ብዬ እያሰብኩ ነው። ብዙ ሀገራቶችም እንደዛ እያደረጉ ስለሆነ ኬንያ እንደዛ እያስከለከለች ነው፣ ምክንያቱም ካርበን ክሬዲት እየሸጠች ነው። እነ ዚምባብዌም ካርበን ክሬዲት እየሸጡ ነው። ሳውዝ አፍሪካ ካርበን ክሬዲታቸውን እየሸጡ ነው። እኛም አይ ቲንክ እሱ እንትን ውስጥ ገብተናል። ከተወሰነ ጊዜ በኋላ ሁላችሁም ቤታችሁን ልቀቁና ለዛፍ መትኪያነት ይፈለጋል ቦታው ብንባል ዱና ቢ ሰርፕራይዝድ ለማለት ነው። ምክንያቱም ኢትስ አ ቡሚንግ ቢዝነስ። አሁን 2015 ላይ ሞስት ላይክ ወደ $250 ቢሊዮን ይጠጋል ተብሎ ነው የሚታሰበው ይሄ ኢንዱስትሪው ዴቨሎፕ አድርጎ። ኢማጂን እነሱ ኢንዱስትሪያቸውን ያጧጡፋሉ፣ እኛ ግን እዚህ ዛፍ ብቻ እንድንተክል ይደረጋል ማለት ነው። ካርበን ምናምን ሲጀምር ሊጠይቁን የማይገባም ነበር። የድሮ ጠቅላይ ሚኒስቴራችን እንዳሉት አፍሪካ እዚህ ውስጥ መካተት አልነበረባትም። በቃ አንሰማም ብለን እኛ ኢንዱስትሪያላይዜሽናችንን ነበር መቀጠል የነበረብን። ከዛ መሸጣችን ካልቀረ ደግሞ ኦር በማርኬት ቫሊዩ መሸጥ ነበረብን። that's my take